ስትራስ ማወቅ አለበት። እዛም በእስር ቤት ቢያስፈራሩኝ በእስር ቤት ከማንም ጋር ልጣላ በእስር ቤት ግለሰብ ነው የተናገርኩት። አልተሳደብኩም። ደግሞ እንደማንኛውም ሰው ተቹት አቡበከርን ወጥቼ ተናገርኩኝ። የተሰማኝን ስሜት አለቀ ደቀቀ። ምን አባኩኝ ነው የምትለኝ? ሂድና ከሰሰ። እሱ ማን ነው የግለሰብ ጠበቃ ያደረገው? እናት ወልዳለች እያልኩት ነው። ከብሎክ ያወጣኝ ገዝቱ ላይ ያስገባኝ ልክ ልኩን ላስገባለትና ለክስም እንድመቸው ያሳየኝ ጀግንነቱ። እሱ አሁን ሁን ብሎ የእኛን ልጆች የእኛን ሃይማኖት ተከታዮች እኔ ላይ ሊያስነሳ ሃይማኖት ነካው ተሳደብኩ። የዚህን ሀገር ህግ እንደዚህ ነው ብዬ ተናግሬያለሁ? አልተናገርኩም። እዚህ ሀገር ደግሞ ህግ የሚባል ነገር አለ። አንተ ትታረድ ስላልክ እኔ አልታረድም። አንተ መታሰር አለባት ፍርደኛ መሆን አለባት ስላልክ ፍርደኛ መሆን አልችልም። ፍርደኛ ልታደርገኝ አትችልም አንተ መሀይም። ስለዚህ ሀገር ህግና ደንብ ደግሞ እኔ ቦታው ላይ የነበርኩት ሴትዮ ከኔ በላይ አንተ አታውቅ። ምን ያስተምርካል አንተ መሀይም? ይሄ መሀይም ነጃት ከዚህ ሀገር እዚህ ሀገር ላይ ወንጀለኛ ተብላ እስር ቤት ስለገባች አሁንም ትገባለች እንዴ? ያማችኋል እንዴ? እኔ እስር ቤትን አልፈራም። እንደውም ፈልገዋለሁ። እንደውም አሜሪካ የምገባበት ጊዜ ይሆናል። አሁን እኔ የሆነ ነገር ተፈጥሮ እንኳን እስር ቤት ብገባ እመኑኝ እኔ ሌላ ታሪክ ሌላ ዓለም ውስጥ ነው የምታገኙኝ እናንተ። ፈጣሪ እርዝቅሽ እህሏሽ አልቋል ተብሎ እንኳን ከዚህ ሀገር እስር ቤት አስገብቶ ኢትዮጵያ ቢያስገባኝ አላህ የተሻለ ነገር አስቀምጦልኝ ነው።